ሰላም እንደምን አላችሁ? የብርሃን ስኩል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬ በጣም እንግዲህ ብዙ ሰው እንደሚነግረኝ ከሆነ ቃል መመስረት ላይ አገጣጥሞ ማንበብ ላይ በጣም እንደተቸገራችሁ ነው የነገራችሁኝ። እሱን ነገር ሊቀርፍላችሁ የሚችል ባዶ ቦታውን አሟሉ ብዬ በዚህ መልኩ ይዤላችሁ መጥቻለሁ። ከዚህ ባለሶስት ቃላት ነው ምን መሰርተው። በደንብ አዳምጡኝ። ባለሶስት ቃላት ናቸው። ከዚህ መካከል ላይ ከዚህ ደግሞ በመጨረሻ ከዚህኛው ደግሞ በመጀመሪያ አንዳንድ ፊደላትን እያስገባን ትርጉም የሚሰጥ ቃል እንመሰርታለን ከኔ ጋር ማለት ነው። ለዚህ ቻናል አዲስ ከሆናችሁ ወይም ደግሞ ይሄን ፊት ለመጀመሪያ ጊዜ የምታዩ ከሆነ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቼ እንደተለመደው ላይክ እና ሼር እያደረጋችሁ ከኔ ጋር አብራችሁ ትቆያላችሁ። ማንኛውም በውስጥ መስመር መማር የሚፈልግ ሰው ቢኖር እዚች ጋር በማስቀምጥላችሁ ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እየደወላችሁ ልታወሩኝና በሳምንት 5 ቀን በቀን አንድ ሰዓት ያህል መማር ትችላላችሁ። እናንተ ብቻ ለመማር ዝግጁ ሆናችሁ መምጣት ነው የሚጠበቅባችሁ። ብዙ ልጆች እዚህ ላይ ዩቲዩብ ላይ እያዩ ስልክ እየደወሉ በኢሞ፣ በቴሌግራም፣ በውስጥ መስመር እንዳጠቃላይ እየተማሩ በጣም ብዙ ለውጦችን እያመጡ ዛሬ ላይ ማንበብ መጻፍ ችለው በጣም ከብዙ ችግሮች እየወጡ ይገኛሉ። እናንተም ይህ ዘመኑ ያመጣላችሁን ቴክኖሎጂ ይህንን የመሰለ ጥሩ ነገር መጠቀም መቻል አለባችሁ። ያው እንደምታውቁት ነው፣ እኔ ብዙ ቀን እናገራለሁ። በዚህ ሰዓት ማንበብ መጻፍ አለመቻል በጣም ከባድ ነገር ነው አይደል እንዴ? ከባድ ነገር ነው ማለት በህይወታችን ላይ ትንሽ ተጽዕኖ አለው ማንበብ መጻፍ አለመቻል እና ዩሲ አሁን እናንተ በተለይ ደግሞ ከሀገር ውጭ የምትኖሩ ነው የምላችሁ። እናንተ እንደምንም ጊዜዋን አብቃቅታችሁ መማር አለባችሁ። ለምን አትሉኝም? ከሀገር ውጭ ቆይታችሁ ምናምን ነገር በተለይ ወደ ኢትዮጵያ ስትመጡ አንዳንድ ቦታ ስትሄዱ ዩሲ ለባብሳችሁ ነው በጣም አውትፊትድ ሆናችሁ ነው የምትወጡት። ለባብሳችሁ ነው የምትወጡት ምናምን አምሮባችሁ ምናምን ነው የምትወጡት። ከዛስ መጻፍ አልችልም ስትሏቸው የሆነ መስሪያ ቤት ሄዳችሁ ሙድ ይይዙባችኋል እነሱ አይደል እንዴ? ብዙዎቻችሁ ገጥሟችሁ ያውቃል ይሄ ነገር። በቃ ሙድ ይይዙባችኋል። የሆነ ሙድ እየያዘችብን ነው ወይ ደግሞ ሙድ እየያዘብን ነው ምናምን ነገር እንደዚህ አይነት ነገር አለና እናንተ ዝም ብላችሁ እንደምንም ከምኝታም ከምንም ከረፍትም ቀን አንሳችሁ በቀን አንዳንድ ሰዓት ያህል እንደምንም አተራርፋችሁ ተማሩ። ዩቲዩብ ላይ ተመልከቱ። ዩቲዩብ ላይ እምቢ ላላችሁ ደግሞ በውስጥ ነውና በደንብ ትማራላችሁ። አሁን ዩቲዩብ ላይ በደንብ ትኩረት ሰጥታችሁ ስለማትማሩ ነው። ግን በውስጥ ሲሆን ጊዜ ተቆርጦለት ስለሆነ ከዚህ ሰዓት እስከዚህ ሰዓት ተብሎ ሁሌም በዛ ሰዓት እንገናኛለን። በዛ ሰዓት ትማራላችሁ። በአጭር ጊዜ ውስጥ በአሪፉ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ጊዜ የሚሰጠው ነገር አይደለም። በዛ ላይ ደግሞ ይሄ እድሜ የሚገድበው ነገር አይደለም። ያው ይሄንም ታውቃላችሁ እናንተ ብዙ ወሬ እንዳላበዛባችሁ። እድሜ የሚገድበው ነገር አይደለም። 40 ዓመት 50 ዓመትም ይሆናችሁ ትምህርት እድሜ የሚገድበው ነገር አይደለም። ይሄ ዲግሪ ለመያዝ ወይ ደግሞ የሆነ መስሪያ ቤት ለመቀጠር አይደለም የምትማሩት፣ ለማወቅ ነው፣ ለማንበብና ለመጻፍ በቃ። ስለዚህ እንደሱ ማድረግ ትችላላችሁ። ከዛ በተጨማሪ ብዙ ሰው መጽሐፍ ቅዱስ ቁርአን በአማርኛ ትርጉሙን ማወቅ የሚፈልግ ጸሎት ማድረስ የሚፈልግ እንደዛ አይነት ሰው በጣም ብዙ ነው። ስለዚህ እናንተ ይሄን የምትችሉ ከሆነ ለማይችሉ ሰዎች ምን ማድረግ? ሼር ማድረግ። የማትችሉ ከሆነ ደግሞ ላይክ እና ሼር ያደርጋችሁ በደንብ መከታተል፣ በውስጥ መጣችሁ መማር። በዚህ ሰዓት አንድ ማንበብና መጻፍ ለማይችል ሰው ሼር አደረጋችሁ ማለት እንደ ጽድቅ ነው፣ እንደ ሰውና ነው። እሺ የምሬን ነው የምላችሁ። ለምን አትሉ? ያ ሰው በእናንተ ምክንያት ተምሮ መጽሐፍ ቅዱስ ሊያነብ ይችላል፣ ቁርአን በአማርኛ ሊያውቅ ይችላል፣ ሰዎችን ሊያስተምር ይችላል። ገብቷችኋል አይደለ? ሰዎችን ደግሞ ሊያስተምር ይችላል። ይሄ ጽድቅ ነው። በጣም መልካም ተግባር ነው። ስዑና ነው የሚባለው አይደለ? መልካም ተግባር ስለሆነ እናንተ እሱን አድርጉ። እስኪ እነዚህን መሃል ላይ ፊደላትን ያስገባው ትርጉም ያለው ቃል እመሰርታለሁ። እዚህ ደግሞ ከዳር ከዚህ ደግሞ በመጀመሪያ እናንተ አብራችሁ ትቆያላችሁ። ይመቻችሁ። ኦኬ አሁን በይልና ለይላል መሃል ላይ የሆነው ፊደል ብታስገቡ ትርጉም ያለው እንዲሆን አድርጋችሁ መሃል ላይ የሆነ ፊደል ማስገባት። ለምሳሌ እኔ ከማለቴ በፊት እናንተ ቀድባችሁ መሙላት ማስገባት ትችላላችሁ። እያስቆማችሁ ቪዲዮውን ይሄን እንደጨርስ ወደዚህኛው ከመሄዴ በፊት እያስቆማችሁ እናንተ መሞከር ትችላላችሁ። ለምሳሌ እዚህ ጋር ማንን ላስገባ? ከዛ ከዚች ጋር ማንን ሰ ባስገባ ለምሳሌ በሰለ፣ ቀ ባስገባ ለምሳሌ በቀለ። ከሁለት አንዱን ልውሰደው።
በሰለ ወይም ደግሞ በቀለ። እዚች ጋር አሁን ቀ ባስገባ ይሄው ቀ ባስገባ ምን አለችልኝ? አሁን በቀለ። እዚህ ላይ ደግሞ ሰ ባስገባ በሰለ ይሆናል ማለት ነው። በጣም በቀላሉ በቀለ። በዚህ መሰረት እናንተ ደግሞ ሰ ከዛ ረ ከዚህ ጋር ምን ለምሳሌ ሰ እዚህ ጋር ለምሳሌ በባስገባ እኔ ይሄው በባስገባ እሺ ሰበረ ምን አልኩኝ? ሰበረ ሰበረ የሚል ቃል ታገኛላችሁ። ትርጉም ያለው ቃል ሰበረ። መ ከዛ ቀ መቀ ከዚህ ላይስ መቀ እዚህ ላይ ምን ላስገባ እችላለሁ? ለምሳሌ ረ ባስገባ ረ ይሄው ረ ባስገባ እዚህ ላይ ምን ሆነ? አሁን መረቀ። ይሄን ላጥፋላችሁ አሁን እንዳያደናግራችሁ። ይሄን ዳሽ ዳሽ የሆነውን እየጻፍኩኝ አጠፋላችኋለሁ። መረቀ ይሄው በቀለ፣ ሰበረ፣ መረቀ። እሺ ከዛ ቀ ከዚህ ባዶ ቦታው ላይ ማንም ባስገባ ነው ትርጉም ያለው ነገር የሚሰጠኝ። ለምሳሌ አለቀ፣ አወቀ፣ ሌላም ማለት ትችላላችሁ ትርጉም የሚሰጥ። ስለዚህ እዚች ጋር ማንም ማስገባት እችላለሁ። አወቀ ወይም አለቀ ማለት እችላለሁ። አወቀ ማለት እችላለሁ። ወ ብታስገቡ እዚህ ላይ ይሄው አወቀ። ለ ብታስገቡም አለቀ የሚል ይሰጣችኋል ማለት ነው። በጣም ጥሩ። ቀጠ ለምሳሌ ቀበጠ መቅበጥ ታውቃላችሁ። ቀበጠ ወይም ደግሞ ቀለጠ መቅለጥ፣ በረዶ ይቀልጣል አይደል? ቀለጠ ወይም ቀበጠ። እዚህ ጋር ለምሳሌ ለባስገባ ይሄው ቀለጠ፣ በረዶ ይቀልጣል። ይሄው ቀለጠ ሚል ታገኛላችሁ። ቀለጠ። እሺ ገመ ይሄው ገ ከዛ መ ገ ካልኩ በኋላ እዚህ ጋር ምን ላስገባ እችላለሁ? ለምሳሌ ጠ ይሄው ገጠመ ሚል አላገኘሁም? እዚች ጋር ገጠመ ሚል አገኘው ማለት ነው። ገጠመ። እነዚህ ካያችኋቸው መሃል ላይ ነበር ዳሹ የምናስገባቸው ምንድናቸው? በዚህ በሰማያዊ የጻፍኳቸው መሃል ላይ ነበሩ። አሁን ደግሞ በመጨረሻ አንዳንድ ፊደል ማስገባት። ለምሳሌ እዚች ጋር ምን ላስገባ እችላለሁ? እሺ ደ መጨመር ትችላላችሁ። አሁን ወደደ ማለት ትችላላችሁ። ቀ ብትጨምሩ ወደቀ። እኔ አሁን ደ ልጨምር ዝም ብዬና ወደደ። ይሄው ይሄው ወደደ መጨመር ትችላላችሁ። ናይስ። ይሄው ወደደ። ከዛስ አገኘ፣ አገደ ማለትም ትችላላችሁ። ለምሳሌ አገኘ ልበለው እዚህ ጋር፣ ወይም ደግሞ አገደ ማለትም እችላለሁ። አገኘ ይሄው አገኘ ትርጉም ያለው። ከዛስ ተመታ፣ ተመኘ፣ ተመቸ። ለምሳሌ እዚች ጋር ቸ ላስገባኔ ይሄው ተመቸ። አያችሁት? ተመቸ እያደረጋችሁ በሌላም እናንተ ማገጣጠም መጨማመር ትችላላችሁ። እሺ ወለቀ፣ ወለደ፣ ወለቀ። ለምሳሌ ወለቀ ልበለው። ወለቀ መውለቅ ታውቃላችሁ አይደል? ወለቀ። እሺ በጣም ጥሩ። ከዚህኛውስ ዘመነ፣ ዘመተ፣ ዘመረ እንደፈለጋችሁ። ለምሳሌ እኔ ምን ልበለው እዚህ ጋር ዘመረ ወይም ዘመተ፣ ዘመነም ማለት እችላለሁ። ዘመረ ልበለው እኔ ይሄው ዘመረ አልኩት። ዘመረ። እሺ ለምሳሌስ ረ ማለት እችላለሁ። ይሄንም ጀመረ፣ ስራ ጀመረ ሊሆን ይችላል። ኦኬ ይሄው ጀመረ ማለት እችላለሁ።
ይሄው ጀመረ። እዚች ጋር ባለ 4 ነችና 3ቱ አለ 1 ነው የምጨምረው። ተገረመ ተገረፈ ማለት ትችላላችሁ። ለምሳሌ እዚህ ጋር ተገረፈ፣ ይሄው ፈ፣ ይሄው ምን አልኩት? ተገረፈ፣ ተገረመ ማለት ሁሉ ትችላላችሁ። ብዙ ማለት ይቻላል። እሺ በጣም ብዙ ማለት ይቻላል። እዚህ ጋር ደግሞ እንደምታዩቸው በመጀመሪያ ነው። አያችሁ አይደለ? እዚህ መሃል ላይ ነበር ያስገባው። እዚህ ደግሞ በቀኝ ነበር ያስገባው። እዚህ ደግሞ በግራ በኩል አስገባለሁኝ። በጣም ጥሩ። እዚች ጋር ለምሳሌ ከረ በመጀመሪያ የሆነ ፊደል ማስገባት። ለምሳሌ ሰከረ፣ ሰከረ። ይሄው ሰከረ፣ ሰከረ። እሺ ወደዚህስ ለቀ፣ ወለቀ፣ አለቀ፣ ጠለቀ። ለምሳሌ አለቀ ወይም ወለቀ፣ ወለቀ። መውለቅ ታውቃላችሁ፣ ልብስ ወለቀ ሊሆን ይችላል። ወለቀ። በጣም ጥሩ። በሰ፣ በሰ፣ በሰ። አበሰ፣ ለበሰ። በጣም ብዙ ማለት ትችላላችሁ። ለምሳሌ እኔ እዚህ ጋር ለላስገባና ምን አልኩት? ለበሰ፣ ለበሰ። ይሄ የተራራቁት ተራርቀው አይደለም። እሺ አንድ ላይ ነው የሚጻፉት። ይሄ ክፍት ቦታው ሰፊ ስለነበረ ነው። እሺ ኦኬ። ገበ፣ ገበ፣ ገበ። ለምሳሌ መገበ ማለት ትችላላችሁ። መገበ። ይሄው መገበ ማለት ትችላላችሁ። ከመ፣ አከመ፣ ደከመ። በጣም ብዙ ማለት ይቻላል። እሺ አከመ፣ ደከመ። ለምሳሌ አከመ ብለው እዚህ ጋር አ ካስገባ ይሄው አከመ፣ አከመ፣ ደከመ ሁሉ ማለት ትችላላችሁ። እንደፈለጋችሁ ትርጉም ብቻ መስጠት አለበት። እሺ ትርጉም ሰጠ፣ ሰጠ የሚለው በራሱ ትርጉም አለው። በነገራችሁ ላይ ሰጠ ግን አንድ እዚህ ጨምሩ ከተባላችሁ ደግሞ ለምሳሌ ተሰጠ ማለት ትችላላችሁ። ይሄው ተሰጠ፣ ሰጠ ብቻውንም ትርጉም አለው። ግን ደግሞ ጨምሩ ተብሎ ዳሽ ከተሰጣችሁ ተሰጠ፣ ተሰጠ፣ ተሰጠ። እሺ ለደ፣ ለደ፣ ለደ። እሺ ወለደ። ለምሳሌ ወለደ፣ ልጅ ወለደ ይባላል አይደል? ወለደ ወይም ምንድን ነው ይሄ? ወለዳ፣ ወለደ። ይሄው ወለደ። ልክ እንደዚህ እያደረጋችሁ ቃላትን እየመሰረታችሁ ከኛ ጋር ደግሞ መጥታችሁ ስትማሩ በጣም በሚገርም ሁኔታ እንደዚህ እየጻፍን እያሳየን ፊደላትን እየጻፍን እያሳየን ለምሳሌ ሀ ስትጻፍ እንዴት ትሆናለች እየጻፍን እያሳየን ሀ አንድ ቋሚ ሌላ አግዳሚ ሌላ ቋሚ ሀ እንደዚህ ነው የሚጻፈው። ከዛ ሌሎቹም ሁ የሚጻፈው ደግሞ እንደዚህ ነው፣ ተመሳሳይ ይጻፋል። ከዛስ ከጎኗ ቅጥል ይደረግባታል። ልክ እንደዚህ። ከዛስ ሶስተኛ ስትሆን ሶስተኛ ድምጽ ደግሞ እንደምታውቁት ጫማ አላቸው። እንደዚህ እናደርግና እግር እናወጣላታለን፣ ጫማ እናደርግላታለን። አራተኛ ሲሆን ጫማውን እናስወግዳለን። አምስተኛ ሲሆን ቀለበት እናደርጋለን እያልን ልክ ፊደላትን እያንዳንዱን እንደ መጀመሪያ ነው የምትማሩት። እንዴት መጻፍ እንዳለባችሁ እንዴት ማንበብ እንዳለባችሁ ህፃን ሆነን እንደምንማረው እንደዛች እንደ መጀመሪያዋ ነው አድርገን የምናስተምራችሁ። ረስታችሁ ላይክ እና ሼር ሳታደርጉ በተለይ ላይክ ሳታደርጉ ሰብስክራይብ ሳታደርጉ የጀመራችሁ ካላችሁ ሰብስክራይብ አድርጉት፣ ሼርም አድርጉት፣ ላይክም ያው እንዲሁ እንዳይረሳ። በድጋሚ ላስታውሳችሁ በውስጥ መስመር መጥታችሁ ከሰኞ እስከ አርብ ድረስ ተማሩ። ስልክ ቁጥራችን እዚች ጋር አለችላችሁ። በሷ በቴሌግራም በዋትስአፕ እየደወላችሁ በቃ መማር ትችላላችሁ። ይመቻችሁ።